عليه الصلاة والسلام من زار قبري وجبت له شفاعتي بلوال أنين قبرين متو يزير من يأكل ونجلن يبيون وجبت له شفاعتي أني السو تاجون والله بلوالنا تاجات النبي الله يرجل እነዚህ ሰዎች ማለት ነው ወደ ቀብር ማምለክ በሚጣሩ ጊዜ ዑለማዎች ضعيف ነው موضوع ነው እስከ ማለት የደረሱበት ሐዲሶችን አምጥተው ማለት ነው ሰዎችን ለመሳብ ነብያችን አይናቸውን ጨፈን አድርጎ ነብያችን ሰለላሁ ዐለይሂ ወሰለም من زار قبري وجبت له شفاعتي ይላል ይሄ እኮ ሰውን ለመሳብ በቃ ከልቡ አምጥቶ የተናገረ ሐዲስም صحيح ምንም خلاف የለበት አስመስሎ ነው ዑለማው الحديث ይሄንን ሐዲስ ከፊሎቹ موضوع ያሉበታል ከፊሎቹ ሙንከር ነው ያሉበታል ከፊሎቹ ደግሞ ضعيف ነው ያሉበታል በሶስቱም ደግሞ ማስረጃ ሊሆን አይችልም ይሄንን ሐዲስ ካሰላለፉ ሪጃላቶች ውስጥ አንዱ ሙሳ ኢብኑ ሂላል ይባላል እሱ መጅሁል የማይታወቅ ሰው ነው በዚህ ሐዲስ ውስጥ ደግሞ ዑበይዱላህ ወይም ደግሞ አብደላህ በመባል የሚታወቃል ኢማሙ አልቡኻሪ ضعيف ነው ያለው ኢብኑ ሙዒን ضعيف ነው ያለው ኢማሙ ነሰኢ ضعيف ነው ያለው ወብኑ ሒባን እንደዚሁ ضعيف التهذيب ማለት ትችላለህ አምስተኛ ጁዝ 327 ነው በይሐቂን አብዱላህ ይባል ዑበይዱላህ ይባል እሱ ሙንከር ነው የሚለው ታላቁ ሼኻችሁ النووي ضعيف نمبر إمام الذهبي رحمه الله رحمة واسعة ضعيف نمبر كذو حديث كم يمساسل إلى حديث هذا دم من حج البيت ولم يزرني فقد جفاني يمي النزهن يمساسل ودك أبر أملكوت يمتروا حديثه أبلان يوچاچو ضعيف وين دمو يتكتفوناتو نبي الله صلى الله عليه وسلم العجيب والغريب النزي سوچ ضعيف حديث فلقوا لما سلالف اندمي من يهلو ትክክለኛ አሐዲሶችን የመጡትና የቁርአን አናቅስቶችን ደፍሮ እንደዚህ መናገር አይችሉም ሱብሃንአላህ ምክንያቱም አረቦቹ እንደሚሉት እና አሐበ الشعر اكذبها ይላሉ ወደ የሰው ልጆች ልብ ተወዳጅነትን የምታገኘው ንግግር በጣም ውሸት የተሞላባት ነው ይባላል ለዛ ነው ሁሌም ضعيف አሐዲሶችን መክذوب አሐዲሶችን موضوع አሐዲሶችን የሚሮጡት ማለት ነው ለምሳሌ ሁሉም ኡማ የሚግባባበት ሐዲስ አለ ቡኻሪና ሙስሊም የዘገቡ عن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال لا تشد الرحال إلا إلى 3 مساجد يم الحديث عنه سدت أي وطن ويم دمو سنك أي زغانجم وده 3 مساجدوች እንጂ ስደት ለመውጣት ለመጓዝ ይላል ይሄ ሐዲስ ለቀብር ዚያራ ስደት መውጣት የለም ብሎ ነው የሚከለክለው فلذلك አይጠቅሱትም አይመጡበትም ምክንያቱም ቀብር እንዳይመለክ ድጃፉ ዝግት አድርጎ ስለሚይዝ ማለት አጂ السلام عليكم ورحمة الله وبركاته قال الله تعالى في محكم تنزيله بعد أعوذ بالله من الشيطان الرجيم بسم الله الرحمن الرحيم والعصر إن الإنسان لفي خسر بجزيه نبني يسول جوج كله بكسارة وسناتشوا على الله إلا الذين آمنوا وعملوا الصالحات نزا يامنونا كزيام ملكا ميسروا سيكروا وتواصوا بالحق وتواصوا بالصبر بحق لا درامي بابالونا بصبر لا يدرامي بابالو سيكروا صبر بلو مالت بصوص من قد يمتر الصبر على طاعة الله والصبر عن معصية الله والصبر على أقدار الله اللهم بمتازز قد إلى راسو صبر يسفل لقال اللهم مامس وندمو كحرام نقراتوش مقوطبم صبر يسفل لقال الله بميامت آتشو مصائبوچم بفتناوچم صبر يسفل لقال هذا وندمهتوش الزقار لا استلال في فلقوت ملكت ዳዕዋ ለሚያደርጉ ወንድሞቼ ወደ ተውሂድ ለሚጣሩ ወደ ሱና ለሚጣሩ ከሽርክ ከቢድዓ የሚያስጠነቅቁ ወንድሞቼን በአጠቃላይ የምላችሁ ጉዳይ ቢኖር መጀመሪያ አላህ Subhanahu Wa Ta'ala ህይወታችሁን በእስላም ላይ አድርጎ መጨረሻችሁን በኢማን ላይ ያደርግላችሁ እላለሁ ሲቀጥል እሳት ከተያያዘ ያ እሳት ሳይስፋፋ ቀድሞ ነው ሊደረስበት የሚገባው ያ እሳት ሰፍቶ ተስፋፍቶ ከቁጥጥር ውጭ ከወጣ በኋላ ቢሰበሰቡበት ብዙም ላይደርሱለት ይችላሉ በአሁን ሰዓት በሚዲያ ላይ ሴት ልጅ ወጣ ዳዕዋ ማድረግ ትክክል አይደለም የሚል መልእክት ሲተላለፍ አንዳንዶቹ የምትሉት ትክክል ቢሆንም ነገር ግን ብለው ድጋፍ የሚመስል ነገርን ሲያንጸባርቁ እናያለን ለሚስቱ ትወዳለህ እንዴ ብንለው አይወደው አሁን እሱ ጉዳይ አይደለም ወንድሞቼ ይሄንን ጉዳይም ሆነ ሌሎች ጉዳይን ትክክል አይደለም hatta እንደው حرام አይደለም حرام ነው አንልም ግን ተገቢ አይደለም ብላችሁ የምታምኑ ራሱ ቢሆን ማን ነው አስሉ መረጃ በቁርአንም ሆነ በሐዲስም ሆነ በኢጅማ የሚጠቀሰው ሴት ልጅ በአደባባይ ላይ ከወንድ ጋር መጋፋት የሚፈቀድ መረጃ የሚያመጣ ያለ አይመስለኝም አንድ ሰውን አናገረች ሁለት ሰውን አናገረች በሚል በአደባባይ ላይ ወጣ የሚለውን ጉዳይ ላይ
የሚፈቅድ መረጃ የሚያመጣ ሰው የለም። ነገር ግን ይሁን ያም ሆኖ ሳለ ተገቢ አይደለም ብሎ መቃወም ሲገባው ትክክል አይደለም ጥሩ አይደለም ብሎ ዳዕዋ የሚያደርግ ሰው ተሰሚነት አለውና እንደው በመጠኑም ቢሆን ጥሩ አይደለም ተገቢ አይደለም እህቶች የተሰተሩ ለናንተ ተብሎ ነው ማለት ሲገባ ሌላውን ተቃራኒ መወርወሩ ግን ተገቢ አይደለም። አላህን እንፍራ፣ ቀድመን እንድረስ ጉዳይ ላይ ነገራቶች ከእጅ ሳያመልጡ ወይም ነገራቶች ከአቅም በላይ ሆኖ በኋላ ምን እናደርጋለን በቃ እኮ ከማለታችን በፊት ማለት ነው። ታረዝ ጉዳይ ላይ ሴት ልጅ በአደባባይ ላይ ወጣ የሚለው ጉዳይ ላይ ከቁርአን አላህ ወቀርነ ፊ ቡዩቲኩና ይላል። ወቀርነ ፊ ቡዩቲኩና ወላ ተበረጅነ ተበሩጅ الجاهليه الاولى ይላል። በሌላ አንቀጽም አላህ Subhanahu Wa Ta'ala يا نساء النبي لستن كأحد من النساء إن اتقيتن فلا تخضعن بالقول فيطمع الذي في قلبه مرض وقلنا قولا معروفا ይላል። والله እኔ ከምናገረው በተሻለ መልኩ የምትሰሙኝ ይሄን ነገር ታውቁታላችሁ። በሚዲያ ላይ ወጥተው የሚናገሩ ቃላታቸውን ድምጾቻቸውን ቃልን ሁሉ ላይ እየመረጡ እንደሚናገሩ እኔ ለእናንተ አልነግራችሁ። እያወቃችሁ አውቆ የተኛ ሰው ቢጠሩት አይሰማም ነገር ሆነ እንጂ ማለት ነው። ቃልን መሰባበር ደግሞ ቢነስ አያ حرام ነው። فلا تخضعن بالقول عورا حرام ሆነ ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም التصفيق للنساء ሴት ልጅ ሰላት ላይ ማጨብጨብን የፈቀዱላት ሐጅ ላይ እንኳን ሴት ልጅ ድምጿን ከፍ አድርጋ ተልቢያ ማድረግ እንደሌለባት ኢጅማ ይጠቀሳል። ራሷን በመታሰማ ልክ ብቻ ነው ይላሉ። አዛን አታደርግም፣ ኢቃማ አታደርግም ወንድ ባለበት አካባቢ ላይ። ታዲያ እንዳጠቃላይ ይህንን ለመጠቆም ያክል እንጂ እንደ ሁጃ እያቆምኩባቸው አይደለም። ባረከላሁ ፊኩም። ወላኪን ይሄ ነገር እንዳሻቸው ተብሎ ወጥተው በአደባባይ ላይ ከወንድ ጋር ትካሻ ሲለካኩ ከወንድ ጋር ሲጨቃጨቁ ሲነታረኩ እየዋሉ ነገ እንደ ዑስማን እንደና ዑመር እንደና አቡበከር እንደና ዑመር እንደና ዑስማን እንደና አልይን ትውልድን ያፈሩልናል ብላችሁ የምትጠብቁ ከሆነ hayhat እና አላህ Subhanahu Wa Ta'ala መልካም ነገር ይወፍቀንና እባካችሁ አላህን Subhanahu Wa Ta'ala የምትፈሩ ከሆነ ነገራቶቹ ተጋግለው በኋላ ላይ እረተው ቢባል ሄድ ብሎ بدأ الإسلام غريبا وسيعود غريبا فطوبى للغرباء ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት ማለት ነው። እንደዛ እንዳታደርጉት ነገራቱ ትክክል አይደለም ስትል አዲስ እንዳይሆንባቸው እንዳውም ወንዱ መውጣቱ እንዳይከለክሉ ማለት ነው። እና አላህ Subhanahu Wa Ta'ala መልካም ነገር ይወፍቀን። እዚሁ ሐዲስ ነብያችን ሰለላሁ ዐለይሂ ወሰለም መጨረሻ ላይ በሌላ ሪዋያ ምንድነው ያሉት? الذين غرباዎች እነማን ናቸው ተብለው ሲጠየቁ الذين يصلحون ما أفسد الناس من سنتي ሰዎች የሚያበላሹትን ከኔ መንገድ ከኔ ጠሪቃ የሚያርሙ የሚያስተካክሉ ናቸው። አስተካካይ ሁኑ፣ አበላሽ አትሁኑ። ሙናፊቆች እንዳሉ انما نحن مصلحون الا انهم هم المفسدون ولكن لا يشعرون የሚመክሩ እህቶቹንም ቁሙ ብትላቸው አስተካካይ ነን የሚሉት ወላኪን ማስተካከል በልብ ትርታ ቢሆን ኖሮ